አቶ አምነን አሁን ላይ የሕክምና እርዳታ እየተደረገለት እንመለከታለን። አምነን የደረሰበት ጉዳት ሆዱን በቢላ ቢቀደድም ነገር ግን ያደረገችበት ደግሞ አክስቱ ነበረች። አክስቱም ከራሷ ጋር ተጣልታ ሲሆን አሁን ላይ ቤቱ ተዘግቶባት እንመለከታለን። በአክስቱ የደረሰበት ጉዳት አሁን ጫና ስለፈጠረባትና ሰው መለየት ስለማትችል ያገኘችውን ሰው ሁሉ መጉዳት ነበር የምችለው። ታዲያ ይህንን ደግሞ መርሴንና ሲፈን ለዚህ ጉዳይ ተጠያቂ ናቸው። መርሴንና ሲፈን ይህን ሲያደርጉ ሰውነቷን እንደሚያሳክካት እንጂ ጭራሽ አብዳ ቤት ቁጭ እንድትል አልነበርም። እንዲሁም በዚህ ልክ ሰው መለየት አቅቷት ሰዎችን የምትጎዳ አልመሰላቸውም። አሁን ላይ ግን ባደረገችው ጉዳት እነሱም ለራሳቸው ፈርተው ቤቱን ሙሉ እንደሚጨርስባቸውና ለራሳቸውም ጥንቃቄ ማድረግ እንዳለባቸው ሲፈሩ እንመለከታለን። በዚህ ጉዳይ ላይ አምነን አሁን ላይ ሕክምና እየተደረገለትና በጥሩ ሁኔታም እንዳለ ዶክተሯ ትናገራለች። መርሲን እንደፈራችና የቅርቡ ዘመድ እንደሆነችም እሱ ያለ እኔ ያለ እሱ ማንም የለኝም በማለት ለዶክተሯ ትናገራለች። ዶክተሯም ይህ አይነት ፍቅር አይቻላቅም፣ በጣም የምታስቀኑ ናችሁ፣ ስለዚህ ፍቅራችሁን ያዝልቃላችሁ። ቢሆንም ለታማሚው ሲባል ደህንነታችሁን ራሳችሁን ማረጋጋት አለባችሁ በማለት የዶክተር ኃላፊነቷን ለመርሲን ትናገራለች። በነገራችን ላይ አልጋ ይጠባል ወይም ደግሞ ክላስ የለም ብለን እንጂ ሁላችንም በስጋት ላይ ነው ያለነው። ነገ ከነገ ወዲያ ሁላችንም መላ ቤተሰብ መጥቶ እዚህ ላይ የማገገሚያ ክፍል እንደሚያዝለት ምንም አይነት ጥያቄ የለውም በማለት ለዶክተሯ መርሲን ፍራቻዋን ትገልጽላታለች። ቢሆንም አሁን ላይ አምነን የሚያሰጋ ነገር የለውም፣ ከጥቂት ቀናት በኋላ ይነቃል። ስለዚህም ወደ ቤታችሁ በሰላም ትመለሳላችሁ። ለታካሚው ደህንነት ሲባል እናንተ መረጋጋት አለባችሁ በማለት ሀሳቧን ውድቅ ታደርገውና ወደ አምነን ትሄዳለች። አምነን ጋር ከሄደች በኋላም የሚያሰጋ ነገር ምንም እንደሌለውና ከባድ ነገሮች ማንሳት እንደሌለበት የተሰፋለት ስፌት እስኪደርቅ ድረስ ራሱ መጠበቅ እንዳለበትና ወደ ቤቱን በቅርቡ እንደሚመለስ ከዶክተሩ ጥሩ ምላሽ ይሰማል። በዚህም ደስተኛ የሆነው አምነን አጠገቡ ላይ ፔሊን የማትለየው ብትሆንም ሲነቃና ፔሊን ብሎ መጥራቱ ግልጽ ነበረ። ቢሆንም ግን ደግሞ ፔሊን እቅዷን ሁሉ አሳክተዋለች። አሁን ላይ ፔሊን ከአጠገቡ ላይ ሆና የማረጋጋት ስሜትን እየሰጠችው ይገኛል። ታካሚው አምነንም እሷን ስላይ ፈገግታው የበለጠ ጨምሯል። አንቺ ነሽ መድኃኒቴ በማለት ለእሷ ፍቅሩን እየገለጸላትና እያሽኮረመማት እናያለን። ፔሊንም በጣም ደንግጬ ነበረ፣ በዚህ ልክ ደግሞ ራስህን መጉዳት የለብም፣ ተሎ አገግመው ወደ ቤት መመለስና ወደ ስራ መዞር አለብህ ትለዋለች። አምነንም የሚያስፈራ ነገር የለም፣ ነገር ግን ደግሞ አንቺ በጣም ብትንከባከቢ ከሆነ ብታመምስ ምን ችግር አለው? በጣም ነው እንከባከብኝ አይደል ሲላት ሁልጊዜም ለዘላለም እንከባከባለሁ ትላለች። እንግዲያውስ ታመሜ እዚሁ መቅረት ነው የምፈልገው፣ አንቺ ካልሽልኝ ዓለምን እረሳታለሁ። ምንም ቢሆን ከአንቺ የሚበልጥብኝ ነገር የለም፣ እኔ ልታመምና አንቺ አስታሚኝ በማለት ፍቅሩን እየገለጸላት ሳለ ድንገት ታዲያ የአምነን ጸሐፊ በመካከላቸው ጣልቃ ትገባለች። አምነን መንቃቱን ስትመለከት ደስተኛ የሆነችው ጸሐፊዋም የማናግር ነገር አለኝ፣ ምናልባት ሰዓቱ አሁን ላይሆን ይችላል፣ ነገር ግን ደግሞ ስለ ድርጅቱ ላወራ እፈልጋለሁ ብትልም ፔሊን ልታስወጣት ብትፈልግም አምነን ግን ቀልጠፍ ብሎ ምንድነው ተናገሪ ሲላት ፔሊን ስትል ምንም አይነት ችግር የለውም ተናገሪ ይላታል። አምነን እዚህ ላይ በሙሉ ኩራት ፔሊን የትኛውን ቦታ ላይ ብትሆን ችግሩንና ደስታው እንድትጋራ ይፈልጋል። ከሷ ምንም አይነት ነገር መደበቅ የማይወደው አምነን አሁን ላይ ስለ ድርጅቱ ሲሰማ በጣም እደናገጥና አሁኑኑ ቃልን ማናገር አለብኝ፣ ይሄ ነገር እንዲህ ሊሆን ይችላል የሚለው አሳሳቢ ነው ብታል። ታዲያ ድርጅቱ ለምንድን ነው አጉል ቦታ የወደቀበት? በአንዳንድ ሂሳብ ስሌት ስህተት እንደተሰራና ነገሮችን ደግሞ ችላ በማለቱ ይህን ነገር አሁኑ እንደሚያስተካከል ትነግረዋለች። መርሲን በዚህ ጉዳይ ላይ ሀሳቧ ተወጥሮና አምነን ያለበት ሁኔታ ቢያስጨንቃትም ነገር ግን ደግሞ የአሮጊቷ የወይዘሮ ሞርዚና በዚህ ልክ ሰዎች እንደምትጎዳ ፍጹም ያላወቀችዋ ከሙስጠፋ ጋር ከጀርባ ሁና ታወራለች። ይህን ሚስጥሯንም ከኋላ ሁና ሙሉ በሙሉ ታሪኩን ወይዘሮ ዛራ ታሪካቸውን ትሰማለች እና ዛሬ የሰማችው ነገር ለማመን ቢከብዳትም ቤቱን ሙሉ እንደዚህ እያቀጣጠሉት ያሉት ሲፈንና ይቺ ሴት ናቸው ማለት ነው። ይህን ጉዳቸው ምን አይነት ናቸው? ከሰው የተፈጠሩ የማይመስሉ ከሰው ጋር እየኖሩ በዚህ ልክ ሰዎች ነገር ለምን አስፈለገ በማለት ታዝናለች።
ታዲያ ሚስጥሯንም ይህን ነገር በዚህ ከቀጠለ ለእህቷ ልጅ ያልተመለሰች ለእኛ እንዴት ትመለስልናለች በማለት መርሲም ፍራቻዋን ለሙስጠፋ ትነግረዋለች። ሙስጠፋም እናንተ እኮ እንደዚህ ማድረግ አልነበረባችሁ፣ ሲጀመር የሚሆነው ሁሉ ደግሞ አብረን እናያለን በማለት ጥሏት ይሄዳል። ከጀርባ ሁና ስትመለከታት እየተከታተላቻት እንደሆነና አንድ ባንድ ሁሉ ነገር የሰማቸውን ወይዘሮ ዛራ እያንዳንዱን ነገር ለአምነን ይንቃ እንጂ እነግረዋለሁ ያኔ ጉድሽ ይፈላል ስትላት በጣም ነበር የደነገጠችው። መርሲም አሁን ላይ ምን ማድረግ እንዳለባት ግራ በመጋባቷ ወይዘሮ እና ዛራን በስለምናትም እሷ ግን አሻፍሬ በማለት አጥላት ትሄዳለች። አንዴ ተንበርክካ አንዴ እጆቿን እየሳመች አንዴ ጉንጮቿን እየሳመች እባክሽን እናቴ እወድሻለሁ እኮ እኔ ክፉ አትሁኝብኝ፣ በቤተሰብ መሀል ደግሞ ጣልቃ አትግቢ፣ እኔ በፍጹም እንዲሆን አይደለም ፈልጌ የነበረው ነገር ግን ደግሞ የእጇን ማግኘት ስለነበረባት ብቻ ነው ብትላትም ቢሆንም ሴትዮ ያለችበትን ሁኔታ